السلام عليكم ورحمة الله وبركاته. ቅዱስ ቁርአን ተስፈኝነት የሙእሚኖች ባህሪና የእምነት ጥንካሬ መለኪያ እንደሆነ ይናገራል። ሰዎች በእምነታቸው ጥንካሬ ልክ ተስፋቸውን በአላህ ሱብሓነሁ ወተዓላ ላይ ይጥላሉ። እርሱ በዚህም ሆነ በመጪው ዓለም እጅግ ምርጥና ውብ ነገሮችን ቃል ስለገባላቸው ምህረቱንና እዝነቱን በተስፋ ይጠብቃሉ። ይህንንም በልባቸው ለማስረጥ ሰዎች በእርሱ ላይ ያላቸውን እምነት ያጠነክራሉ። በዚህ ፍጥረተ ዓለም ውስጥ የሚፈጸም ነገር ሁሉ የአላህ ሱብሓነሁ ወተዓላ የይሁን ወይም ኩን ትእዛዝ ውጤት ነው። በእያንዳንዷ ጊዜ እውን የሚሆኑት ክንውኖችና እንቅስቃሴዎች የአላህ ፈቃድ ያለባቸው ናቸው። ምንም ነገር ዕጣ ፋንታውን በራሱ እንዲወስን አልተተወም። አላህ ሱብሓነሁ ወተዓላ ሁሉን ሲፈጥር ዕጣ ፋንታውንም አብሮ ወስኗል። ይህንን የሚያውቁ ሙእሚኖች እጅግ ከባድና ፈታኝ በሆኑ ችግሮች ውስጥ ቢሆኑ እንኳን ጽልመት አይወርሳቸውም። በፈታኝና አስቸጋሪ ሁነቶች ውስጥ እምነታቸውን ለድርድር ሳያቀርቡ ታጋሽ ስለሚሆኑ አላህ ሱብሓነሁ ወተዓላ በዚህና በመጪው ዓለም ታላቅ ምንዳ ይሰጣቸዋል። ቅዱስ ቁርአን ሙእሚኖችን ሲገልጻቸው የሰከነ መንፈስ ባለቤትና በአላህ ሱብሓነሁ ወተዓላ ተስፋ የሚያደርጉ ብሎ ነው። ቁርአን ባዘዘው መንገድ ለአምላካቸው ምስጋና ስለሚያደርሱ በእርሱ ዘንድ የተዘጋጀላቸውን ምንዳ ያጣጥማሉ። የሙእሚኖች ወዳጅ የሆነው አላህ ሱብሓነሁ ወተዓላ ወሰን በሌለው ምህረቱና እዝነቱ እንደሚያካብባቸው ለባሪያዎቹ በዚህም ሆነ በመጪው ዓለም ምንዳን እንደሚሰጥና ቃሉን የማያጥፍ ጌታ መሆኑን ሙእሚኖች ያውቃሉ። እርሱ ለባሪያዎቹ ምርጥና ጥሩ የሆነውን ብቻ እንደሚፈቅድ ወደ ቀጥተኛውም መንገድ በምህረቱ ባሪያዎቹን እንደሚመራቸውና የደህንነት በሩንም እንደሚከፍትላቸው እንዲሁም ምንዳ የሚያስገኙ እድሎችን እንደሚያመቻችላቸው ጠንቅቀው ይረዳሉ። ስለዚህም ሙእሚኖች ዘወትር በእርሱ ተስፋ የሚያደርጉና በዚህም ሆነ በመጪው ዓለም ምርጡን እንዲሰጣቸው የሚጓጉ ናቸው። የተለያዩ የቁርአን አንቀጾች አላህ ሱብሓነሁ ወተዓላ ለባሪያዎቹ የሚሰጣቸውን ጥቅም ይናገራሉ። አዑዙ ቢላሂ ሚነ ሸይጣን ረጂም ወየስተጂቡ አለዚነ አመኑ ወዐሚሉ ሷሊሓት ወየዚደሁም ሚን ፈድሊህ ወልካፊሩነ ለሁም ዐዛቡን ሸዲድ። የእነዚያን ያመኑትንና መልካሞችን የሰሩትን ልመናቸውን ይቀበላል፣ ከችሮታውም ይጨምርላቸዋል። ከሃዲዎቹም ለእነርሱ ብርቱ ቅጣት አላቸው። ሱረቱ ሹራ አንቀጽ 26። በሌላም አንቀጽ الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا والله واسع عليم። ሸይጣን እንዳትለግሱ ድህነትን ያስፈራራችኋል፣ በመጥፎም ነገሮች ያዛችኋል። አላህም ከእርሱ የሆነን ምህረትና ችሮታን ይቀጥራችኋል። አላህም ችሮታው ሰፊ አዋቂ ነው። ሱረቱል በቀራ አንቀጽ 268። የሙእሚኖች ዱዓና ምኞት በተስፋ የተሞሉ ናቸው። ሰላትም የአምልኮ ተግባርና የአላህን ምህረት ማግኛ ስለሆነ ሰላታቸውን ጌታቸው እንደሚቀበላቸው ተስፋ በማድረግ ይሰግዳሉ። አላህ ሱብሓነሁ ወተዓላ ምን ይላል? تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون። ጌታቸውን ለመፍራትና ለመከጀል የሚጥሩት ሆነው ጎኖቻቸው ከመጋደሚያ ስፍራዎች ይራራቃሉ፣ ከሰጠናቸውም ጸጋ ይመጸውታሉ። ሱረቱ ሰጅዳ አንቀጽ 16። ማንኛችንም በሚቀጥለው ሰከንድ ምን ሊሆን እንደሚችል አናውቅም። ሆኖም ግን በአንድ ነገር እርግጠኛ ልንሆን እንችላለን። ሰዎች በሕይወት ዘመናቸው የሚገጥሟቸው ነገሮች ከመወለዳቸው በፊት የተወሰነ ነው። ትክክለኛው ጊዜ ሲመጣ የተወሰነው ነገር ይፈጸማል። ምክንያቱም አላህ ሱብሓነሁ ወተዓላ የዕጣ ፋንታቸው አካል አድርጎታልና። ቅዱስ ቁርአን በእንደዚህ አይነት ሁኔታዎች ውስጥ ልናደርግ የምንችለውን ነገርና
ልንሰጠው የሚገባውን ምላሽ ለአላህ ስብሓንሁ ወተዓላ ውሳኔ ወይም ቀضاء እጅ መስጠት በጭንቀት ውስጥ ከመውደቅ ይልቅ ከሁኔታዎች ልናገኛቸውና ልንጠቀምባቸው የምንችላቸውን ጥቅሞች መፈለግና ምርጥ የአላህ ስብሓንሁ ወተዓላ ባሪያ መሆን ነው ይላል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና ሁወ መውላና ወዐለላሂ ፈልየተወከሊል ሙእሚኑን። አላህ ለኛ የጻፈልን ጥቅም እንጂ ሌላ አይነካን። እርሱ ረዳታችን ነው። በአላህ ላይም ምእመናን ይመኩ በላቸው። ሱረቱ ተውባ አንቀጽ 51። አላህ ስብሓንሁ ወተዓላ የፍጥረተ ዓለሙ ወይም ዩኒቨርሱና በውስጡ የሚገኙትን ሕይወት ያላቸውንና የሌላቸውን ነገሮች እያንዳንዱ ድርጊት እስከ ቅንጣት ክንውኖች ድረስ ፈጣሪ ነው። ذلكم الله ربكم لا إله إلا هو خالق كل شيء فاعبدوه وهو على كل شيء وكيل። ይሃችሁ ጌታችሁ አላህ ነው፣ ከእርሱ በቀር አምላክ የለም፣ ነገርን ሁሉ ፈጣሪ ነው። ስለዚህ ተገዙት፣ እርሱም በነገሩ ሁሉ ላይ ተጠባባቂ ነው። ሱረቱል አንዓም አንቀጽ 102። ሁሉም እንቅፋቶች የሚባሉ ነገሮች የሚከሰቱት አላህ ስብሓንሁ ወተዓላ ለሙእሚኖች ባለው በጎ ፍላጎት ነው። ሰዎች ይህንን ቢረዱት ኖሮ ፈጣሪያቸውን የቅርብ ወዳጃቸውና ጠባቂያቸው ባደረጉትና ሙሉ በሙሉ ለእርሱ እጃቸውን በሰጡ ነበር። አላህ ስብሓንሁ ወተዓላ በባሮቹ ላይ ሊያይ የማይፈልገው አንዱ ባህሪ በሚገጥሟቸው መልካም ያልሆኑ ገጠመኞች ምክንያት ሐዘን ወይም ጭንቀት ውስጥ መውደቃቸውን ነው። ከቢጸ ተስፋነት የኢአማንያን ባህሪ ወይም ከደካማ እምነት የሚመጣ ነው። ሁሉ ነገር በታቀደለት የዕጣ ፋንታ ጉዞው እንደሚፈስ አለመገንዘብ ነው። አላህ ስብሓንሁ ወተዓላ ከዚህ ባህሪ እንድንጠበቅ ያስገነዝበናል። በዚህ ባህሪም መዋጥ ፍጹም የተከለከለ ወይም ሐራም ነው። ምክንያቱም አላህ ስብሓንሁ ወተዓላ ሰዎች እርሱን እንዲያምኑትና በእርሱ ላይ ተስፋ እንዲያደርጉ የነገሮችን በጎ ገጽታ እንዲመለከቱ ስለሚፈልግ ነው። ሙእሚኖች ሀብታቸው ቢጠፋ፣ ንብረታቸው ቢወድም ወይም ያልጠበቁት አደጋ ቢገጥማቸው እጅግ ታጋሽ ናቸው። ምክንያቱም አላህ ስብሓንሁ ወተዓላ ሁሉን ነገር እንደፈጠረ ያውቃሉና። አላህ ስብሓንሁ ወተዓላ የሚታዩትን ሆነ የማይታዩትን ነገሮች ከጉልት ነፃ አድርጎ የፈጠረ ጌታ ነው። ሁሉን የፈጠረው አላህ ስብሓንሁ ወተዓላ የሰው ልጆችንም ከነ ዕጣ ፋንታቸው የፈጠረ ጌታ ነው። እጅግ ራቅ ካለ ቦታ የሚኖረው ሰው የሚገጥመው ቅንጣት ክስተት ከአላህ ስብሓንሁ ወተዓላ ቁጥጥር ውጭ አይደለችም። እርሱ አላህ ስብሓንሁ ወተዓላ ሁሉን ተመልካችና አድማጭ ነው። አላህ ስብሓንሁ ወተዓላ የሁሉ ነገር ተቆጣጣሪ እንደሆነ እያወቁ ጭንቀት ውስጥ መውደቅ ታላቅ ስህተት ነው። ማንኛውንም ነገር የሚሆነው አንዳችን ስለፈለግነው አሊያም ደግሞ ሌሎቻችን ስላልፈለግነው አይደለም። ነገሮችን ሁሉ እንዲከሰቱ የሚያደርገው አላህ ነው። ከኛ የሚፈለገው ከእያንዳንዱ ክስተት ጀርባ ያለውን ጥሩ ነገር ማየት ነው። ምክንያቱም አላህ ስብሓንሁ ወተዓላ ነገሮችን ሁሉ የሚያደርገው ለበጎ ነውና። ከነገሮች ጀርባ ያለውን መልካም ነገር መመልከት የቻሉ የአላህን እንከን የለሽ ሥራ ተረድተው እምነታቸውን ያጸናሉ። በተስፋና በቀቢጸ ተስፋ መካከል የሰለለች መስመር አለች። ተስፋ ምክንያታዊነት ሲሆን ቀቢጸ ተስፋነት ግን ተቃራኒው ነው። አንድ ተማሪ በደንብ ቢያጠናም በፈተና ሊወድቅ ይችላል። በመውደቁ ምሬት ውስጥ ቢገባ በዚህ ሁኔታው የሚያገኘው ጠቃሚ ነገር የለም። ትርፉ አካሉንና መንፈሱን መጉዳት ብቻ ነው። አላህ ስብሓንሁ ወተዓላ ለዚህ ተማሪ ሌላ ነገር ፈልጎለት ይሆናል። ምናልባት በዚያ ዓመት ወደ ኮሌጅ ከሚገባ ይልቅ ቀድሞ ዝግጅት ማድረጉ የተሻለ ይሆናል። ወይም በዚህ ወቅት ኮሌጁ መግባቱ በወደፊት ሕይወቱ ላይ አስከፊ ጥላ እንዲያጠላበት የሚያደርግ ይሆናል። አሊያም በሚቀጥለው ዓመት የተሻለ ኮሌጅ ሊደርሰው ይችላል። በዚህም የወደፊት ሕይወቱ የሰመረ ይሆናል። በአጠቃላይ አላህ ስብሓንሁ ወተዓላ ብዙ ነገሮች ሽቶለት ይሆናል። ሰዎች በሕይወታቸው መጥፎ ናቸው ብለው የሚያስቧቸው ክስተቶች
ገጥሟቸው ይሆናል። የፈለጉትን ሥራ አለማግኘት፣ የሚወዱትን ማጣትና የመሳሰሉት ክስተቶች በሁላችንም ላይ የሚደርሱ ናቸው። ሰዎች በነፍሶቻቸውና በንብረቶቻቸው እንደሚፈተኑ አላህ ስብሓንሁ ወተዓላ ግልጽ አድርጎልናል። ነቢያችንም ሰለዋቱ ረቢ ወሰላሙሁ ዐለይህ በአንድ ንግግራቸው ይህንን አብራርተዋል። አላህ የወሰደው ነገር ሁሉ የርሱ ነው፣ የሚሰጠውም ነገር ሁሉ እንዲሁ የርሱ ነው። ከእርሱ ጋር ያለ ሁሉም ነገር በዚህች ዓለም የተቀመጠለት ጊዜ አለው። ስለሆነም ሰዎች ታጋሽ መሆንና የእርሱን ምንዳ ተስፋ ማድረግ አለባቸው። ቡኻሪ ይዘግበውታል። በመሆኑም በሚገጥማቸው ነገሮች ሁሉ ታጋሽ የሆኑት ጥሩ ነገር ሲያገኙ፣ አመፀኞች ግን አስከፊ ነገር ይጠብቃቸዋል። ተስፈኛ እና ታጋሽ መሆን አስፈላጊነቱን ልንገነዘቡ ይገባል። በዚህ የቁርአን አንቀጽ መሰረት ተስፈኝነት የግድ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም يا بني يذهبوا فتحسسوا من يوسف وأخيه ولا تيأسوا من روح الله إنه لا ييأس من روح الله إلا القوم الكافرون ልጆቼ ሆይ ሂዱ፣ ከዩሱፍና ከወንድሙም ወሬ ተመራመሩ፣ ከአላህም እዝነት ተስፋ አትቁረጡ። እነሆ ከአላህ እዝነት ከሃዲዎች እንጂ ተስፋ አይቆርጥም አለ። ሱረቱ ዩሱፍ አንቀጽ 87። አላህ ስብሓንሁ ወተዓላ እንዳዘዘው ተስፈኛ መሆን፣ ቀቢጸ ተስፈኝነትን ከሕይወታችን ለማስወገድ መጣርና ጌታችንን ወዳጃችን ማድረግና እንደ ትእዛዙ ማደር አለብን። አላህ ስብሓንሁ ወተዓላ ይርዳን። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.